ከኔ ምናተነው ከኔ ምን ጎሎ ነው አይነ ታዲያ ሌላ የሚያየው መንገድ ያሰኘው ከኔ ላይ እሰተጣ የህይወንን ገላ ልብህ እሰድዳል በሰብሰረገላ ምንድነው አመል ጭራሽ አልገባኝም አይንህ ከሩቅ እንጂ እኔን አያየኝም ያድርግልኝ ያልኩኔ ካንተ በፊት ሞቴን ስውር ሚስጥር ለፍቅሬ ታውቃለህ ያንጀቴን ቤትሻ አንደኛ ምን ጎሎን ነው ዛሬ ነፍወግ የተሰኘው ፕሮግራማችን ጀምሯል። ምን እንደጎደለን እኛም እናወራለን፣ እናንተም የጎደላችሁ ነገር ትነግሩናላችሁ ማለት ነው። ሄዋኖች እንዴት ነው? ምን ጎደለን ምን ጎሎን ነው? እስኪ ሌላ የሚያየው ምን ጎሎን ነው? ሄዋን ምን ጎደለ? ዛሬ በነፍ ወግ ዝግጅታችን ምን እንደጎደለው ምን ጠይቅበት ነው። ምንድነው የጎደለን ነገር እኮ ማወቅ ስለምፈልግ ነው። እውነት ነው፣ እኔ እፈልጋለሁ። ምን ጎሎ እና ዘፈኑ ደስ አይልም? በጣም ዘፈኑ መልክቱ ደስ ይላል፣ ያንቺም ድምጽ ደስ ይላል። እናወራበታለን በደንብ። ነፍ ወግ ነን። እሺ ዛሬ ቆንጆ ሀሳብ ይዤላችሁ መጥቻለሁ። ልትስማሙም ላትስማሙም ትችላላችሁ፣ ግን ወዳችሁ በገዳችሁ ትስማማላችሁ። ዛሬ ምርጫ ያደረኩት ስለ ቺቲንግ እንድናወራ። ቺቲንግ እውነት ነው። ታስባላችሁ? ለምንድን ነው ብዙ ጊዜ ግን ሰዎች ቺት የሚያደርገው? ላይክ ምን የሚያነሳው ሰው ይመስላችኋል? ያው ብዙ ነገር አለ። መጀመሪያ ላይ ግን ወንድ ነው ሴት ነው ብዙ ቺት የሚያደርግ ብላችሁ ታስቢያለሽ? እኔ ወንድ ነው ብዬ ነው የማስበው። እኔም እንዳንቺ። ለምን አልሽ? ሴት ልጅ ብዙ ጊዜ ትበስላለች አይደል? ብዙ ነገር ያስተምራታል። ታገናዝባለች። በኤርሊ ኤጅ ብዙ ነገር ትማራለች እና ወንድ ይመስለኛል ብዙ ጊዜ። ያው ሬቱንም ብናየው በእርግጠኝነት ወንድ ነው የሚሆነው ይመስለኝ። የቱም ሴት ልጅ እኮ ኃላፊነት አለባት። ሪሌሽንሺፕ ውስጥም ሆነ ትዳር ውስጥ ስትገባ አይታችሁ ከሆነ ብዙ ጊዜ ሴት ልጅ ኃላፊነት ይሰማታል። ትገደባለች። ብዙ ነገሮች ስሜቷን አታስበልጥም ነገር ኃላፊነት ትወስዳለች። ወንዶች ናቸው ኬርለስ የሚሆኑት ብዙ ጊዜ አይደል? ስሜታቸውን አይችሉም ብዬ አስባለሁ በእኔ አመለካከትና ሴት ኃላፊነት ይሰማታል በጣም። ለምንድን ነው ወንድና ሴት ያልሽው አንቺ? እኩል ብለሽ ነበር። እኩል ያልኳችሁ ሆን ብዬ ነው። አንድ አይነት ሀሳብ መሆን የለበትም። ለምን ካልሽ አሁን አንቺ ሁልጊዜ ወንድ ልጅ ብቻ ነው ቺት የሚያደርገው። ሴትን በምን አይሻት? ራስሽን ወክለሽ ልታወሪ ትችያለሽ። ምናልባት ሴት ደግሞ አሁን እንዳልሽው በሳል ናት፣ ብዙ ነገሮችን ታስባለች፣ ክብሯን ታስቀድማለች፣ ወይ ደግሞ ለስሜቷ ተገዢ አይደለችም ልትይ ትችያለሽ። እውነት ነው፣ እሱ ግልጽ ነው። ግን በፊት ላይ የነበረው ነገር አይደለም። አሁን ላይ ያለው ጀነሬሽን ምን ያህል ወንዱ ነው ሴቱ ነው የሚበልጠውን ብለን ማስቀመጥ አንችልም። ምክንያቱም ሁለቱም ጋር ያለ ነገር ትዳር ላይ ብትሄጂ፣ ሪሌሽንሺፕ ላይ ብትሄጂ፣ ጓደኝነት ላይ ብትሄጂ ትክክለኛ እውነት እሱ ስለሆነ ማለት ነው። ግን እንደ ሀሳብ ነው ያልኳችሁ፣ ሁለቱም ያልኳችሁ እንጂ ሴት ልጅ አብዛኛው ጊዜ ለስሜቷ ተገዢ አይደለችም። አርቃ ታስባለች። ግን ለምን ይመስላችኋል? ማለቴ ከዛች ሴት ምን ጎሎት ነው የሚሄደው? ወንዱ ምን ጎሎት ነው? ትዳር ላይ ሲሆንና ሪሌሽንሺፕ ላይ ሲሆን የሚለያይ ይመስለኛል። ትዳር ላይ ሲሆን እኛ ሴቶች ብዙ ጊዜ ራሳችንን እንጥላለን፣ ነገር ፈጽሞ ስተት የሆነ ነገር ማለት ነው። እኔ አልደግፈውም። አሁን ሴት ልጅ ትዳር ውስጥ ሆነ ጽዱ መሆን አለባት፣ ራሷን መጠበቅ አለባት። እውነት ነው፣ ልጅ ሲመጣ ኃላፊነት እየበዛ ይመጣል። ግን ስቲል ለራሳችን ታይም መስጠት አለብን፣ ራሳችን መንከባከብ አለብን። ራሴ እኔ ሳልወደው ባሌ እንዲወደኝ ኤክስፔክት ማድረግ የለብኝም። መጀመሪያ እኔ ራሴ ላይ በቃ ስፓ መግባት ካለብኝ መግባት አለብኝ። በቃ ይሄ ሜዲቴት ማድረግ አለብኝ። የነበረሽ አይነት ሙድ ትዳር ላይ መኖር አለበት፣ ግዴታ ነው መኖር አለበት። ድሪያ በካልሲ አድርገሽ ምናምን ቀመጥ የለብሽም ሶፋ ላይ እርድሽ ምናምን ተቀብተሽ። ያው ደግሞ አንዳንድ ወዶች አይወዱም። ባይዘዌ የሆነ ፊታችንን ብዙ ነገር ስንቀባ ደስ አይላቸው እኮ። እሱ ሳይመጣ አንቺ ተቀባብተሽ ቆንጆ ነሽ። እኔ የምለው እንደዛ ነው። ምክንያቱም እሱም አንደኛ አንቺ ቆንጆ እንድትሆኚ ይፈልጋል። ከዛ ደግሞ ሚስቴ እኮ እንዲህ ነች
አይደል እንድትታይለት ይፈልጋል እንድትለብሺ ምናምን። ግን እነዚህ ነገሮች አሁን የቺቲንግ መንስኤ ልላቸው አልችልም። ምክንያቱም ቤትሽ ውስጥ ታደርጊ የነበረውን አሁንም ቤትሽ ውስጥ ራሷን ቤት ቀየርሽበት እየደገፍነው እኮ አይደለም ዳኑዬ፣ ግን ኮዝ ብለን የምናስባቸው ነገሮች ናቸው እንጂ ቺቲንግ እየደገፍን አይደለም። ፈጽሞ ልክ ያልሆነ ነገር ነው። ግን ይሄ ሰውዬ ወደ ቺቲንግ ምን ሊያስገባው ቻለ ሚለውን ነገር ያቺ ሴት እዛ ጋር ውጪ ሆና የምታደርገው ነገር አትራክት ያደርገዋል። እሱ እንዴት ነው ወንድ ልጅ እኮ ነው ላይሄድ አይችልም። ሴት ልጅ ምን ጊዜ ንጹህ መሆን አለባት፣ ራሷን መጠበቅ አለባት፣ በጣም መዋብ አለባት አይደል? ማለት ለራስሽ እንኳን ሲመስልሽ መጀመሪያ ላይ ሪሌሽንሺፕ ላይ ሆናችሁ ሲያወራሽ ሲጽፍልሽ የሆነ ነገር ሲያደርግ ምናምን ያለው ስሜት ታውቂያለሽ። ተጋብታችሁስ ያ ስሜት ሲቀንስ አንቺ ራስሽ ፊል አታደርጊው። ስለዚህ አግብተሽው ስለምንድን ነው ያ ስሜት ብለዋለች እኮ ብሌን፣ ኃላፊነት ይኖርብሻል፣ ልጆች ማሳደግ አለ፣ ስራሽ አለ። ወንድ ልጅ በወር ሰርቶ ሊሆን ይችላል አንቺ ጋር መጥቶ የሆነ ገቢ የሚሰጥሻል። ግን ሴት ልጅ ሰፊውን ድርሻ ትወጣለች። ገባሽ አይደለ? እራስ ነው ቢባልም ሴቷ ጋር ሰፊው ድርሻ አለ። ልጅ ማሳደግ በራሱ በጣም ትልቅ ስራ ነው። ግን ያም ሆኖ ሳለ ሴት ልጅ ራሷን መጣል የለባትም። አበባ ነች በቃ ፍክት ብላ የምትታይ አምራ የምትታይ። ከዛ በተጨማሪም ደግሞ ቤትሽ ምን መሰለሽ አሁን ያለንበት ጀነሬሽን ላይ እንደ ትሬንድ ነው የሚታየው ቺቲንግ ብዬ አስባለሁ። ኢቭን ኢፍ ፐርፌክት ራሱ ብትሆኝም ወንዱ ቺት ከማድረግ ወይም ሴቷ ቺት ከማድረግ የሚያቆሙ አይነት አይደለም። በጣም እኮ ምን ጎሎን ነው? እኔ እኮ ዘፈኑን እኮ የዘፈንኩላችሁ ነገር አስቤ አቅጄ መጥፎ ሶሉሽን እንድትሰጡኝ ነው። ምን ጎሎን ነው? እስቲ ወንዶች ኮሜንት ላይ ጻፉልን። ወንዶቻችን ኮሜንት ላይ እንግዲህ የጎደለን የሚያውቁት እነሱ ናቸው። በእርግጥ የምታውቁት እናንተ ናችሁ። ምን ጎሎን ነው? እኔ እኮ ግራ ገብቶኝ እኮ ነው የእውነት። ምን ጎሎን ነው ያስብላል። እውነት ነው። ምን ጎሎን ነው? የተለየ ነገር ቢኖር ፋይን፣ እሺ። ግን የለም አንድ አይነት ነገር ነው። እንዳልሽው ደግሞ ራስን ይመጣል ከሆነ ለምን አይነግራትም? ለምን ታረጋግባታለህ? ሌላም ደግሞ የሚመስለኝ ቤትሻ እዚህ ሀሳብ ላይ ፍቅራቸውን ማደስ ነገር ዴት ይዞት መውጣት አለበት። ግዴታ ይሄ ፋንሲ ሆቴል መሆን የለበትም። ቤት ውስጥ በትንሽ ነገር እኮ ማድረግ ትችያለሽ። ራስሽን ሻማ አብርተሽ ምናምን አጥፍተሽ መብራቱን ፍቅር እዛው ጋር መፍጠር ትችያለሽ። በኋላ ብርድ እንዳይመታሽ ቢላትስ ስሙ አለ ለካ ጋቢ አድርገው። እሺ ምን ችግር አለ? በጋቢ አይገድብም ቤትሽ እንደዚህ አይነት ነገር። አንዳንድ እኮ አለ ዝም ብሎ አሁን ሻማ አልጋ ምናምን ይሆናል። ይሄንን ታሪክ በደንብ ንገሪያቸው እንዲገባቸው ማለት ነው። አይ እውነቴን እኮ ነው። በቃ ሻማ አብርታ ምናምን ይሄ ሪማርታይም አለ አይደል? በቃ ነው ይሄ የብርዱን ታሪክ መስማት አለባችሁ። ብርድ እንዳይመታሽ ያለ ለኛ ነግረሽና። አዎ ምን ተፈጠረ መሰላችሁ? ባሏን እራት መጋበዝ ፈለገችና ውጪ መውጣት አልፈለገችም። ቤታቸው ውስጥ ማሳለፍ ፈለጉና ሻማዋን በቃ እራት ቤት ውስጥ ያለውን ነገር ቆንጆ አድርጋ ጠበቀችው። ቀሚሷን ቀይራ ምናምን በቃ አይደል ውብ ሆና ጠበቀችው። ማድረግ የምትችለው ለሴት ልጅ ብልሃትነት። ከዛ መጣ። መጀመሪያ መብራት ጠፍቶ ነው እንዴ ነው ያላት። አይ ሆን ብዬ ነው ለራት ፕሮግራም አለችው። ከዛ ኦኬ እሺ ብሎ ተቀመጠ። በእሺ እንደዛ ከሆነ መብራቱን አብሪው አላት። ይሄ አላበራውም። ምን ሆነክ ነው? እራት ኩል ጋብዘ ነው በቃ አይደል? እንዴት ነው ሮማንቲክ የሆነ ሲን ማሳለፍ ፈልገው ነው። ከዛ አይ አንቺንም እኮ ብርድ እንዳይመታሽ ብዬ ነው ብርድ ሽው እንዳይል ይሻላል ማለት ነው። ስለዚህ እናንተ ነገር እንደዚህ አይነት ገገማ ወንዶችም አሉ። አንተ ለማስደሰት ብላ ቀሚስ ቀይራ ሻማ አብርታ ባለ በሌላ ጉልበቷ አራስ ተጠብቃ ፕሊዝ ነው አንደርስታንድ ማታደርጋት። በጣም ፌር አይደለም ይሄ። መቼም ሳይገባው ቀርቶ አይደለም። ሻማ ብቻ ታረግም እዛ ጋር እንዴ ሳይገባው ይቀራል። እንዴ አሁን ቲክቶክ ማያይ ሰው አለ ልትይ ነው? ቲክቶክ ማያይ ወንድ አለ እንዴ? ያለ ግን የሚደርስሽ ቪዲዮ ይወስናል አይደል? ነው ገጠር የሚኖር ወንድ እንኳን ማለት ነው አጠር ያለ ቀሚስ አርጋ ከገባች ይገባዋል። ገጠር እንኳን የሚኖር ወንድ ማለት ነው። እኔ ምልሽ ብሌንሻ ብርድሽ እንዳይልሽ ያለውን ሰውዬ ምንም በል ስሜ ነገር መባል አለበት። በዚህ መቀጠል የለበትም። በሉት ለሜዳይ ጽጌና አይሆንለት እትቱ ይቻላል። እና እዚህ መለታ እትቱ በረዳኝ እትቱ በቀን በፀሐይ እትቱ አይ ትምህርት ይሆናል። አይ ግን የምር ማለት ሲሪየስሊ ስናወራው ማለት ነው ወንድ ልጅ ሳይረዳ ቀርቶ አይደለም። እዛ ጋር ሴቷ የምታደርገውን ነገር ሳይገባው ቀርቶ ገጠር ራሱ ብትሄጂ አጭር ቀሚስ ያደረገች ሴት ስትመጣ ይገባዋል። ገባሽ? ከምታደርጊው ነገር አንጻር ወንድ ልጅ አይረዳም ማለት ከባድ ነው። እዛ በዱላ ሆነ እንጂ ማለት ነካ
አይነት ነገር አዎ ጠለፋ ምናምን ነው የምትይው ጠለፋ እንስራ መማታት አዎ እሱ ዴቲንግ በይው በቃ እኮ ባህላዊ ዴቲንግ የነሱ ይሻላል እኮ አይሻልም ዳናይት አይሻልም የነሱ ይሻላል አትበይ በእውነት አይሻልም ማለት እንኳን እነሱ ጋር እዚህ እንኳን እኛ ጋር እዚህ ከተማ ውስጥ እንኳን ሴት ልጅ እኮ የራሷን ስሜት መግለጽ አትችልም አይደል እንድታፍር እንድትፈራ ወንዱ ብቻ የሚፈልገው ነገር የሚደረግበት አይደለ እንኳን ገጠር አካባቢ ደግሞ ጭራሽ እኔ ይሄ አያስማማኝም ጭራሽ ገጠር ያለችው እኮ ምንም አታውቅም ማለት እኮ ነው አይ ነው ሶ አይረዳሉ ልክ እኔ የምላችሁ እዛም እኮ ግን ቺቲንግ አለ አይደል እንዴ በደንብ ነው ያለው የሆነ ፕሮግራም አላያችሁም እንደው ወደ ገጠር ክፍል ላይክ ሚስትየው ናት ሌላ ሚስት ምፈልግለት ለሰውየው ይሄ ቺቲንግ አይደለም አክቹሊ እሷን እየዳረች ያለው እንዴ ሌጋላይዝ እያደረጉት ነው እንዴ ለምን ቺቲንግ ማለት ነው ታግዘኛለች ስራ ምናምን ትላለች ሴትዮዋ ሚስትየው ኦኬ ጭራሽ አንድ ቤት እየኖሩ ዋና ሚስት አንድ ሚስት እኮ ጭራሽ አይደለም ብዙ ሚስት ነው የምፈልግለት እና ሌጋላይዝ በቃ ትፈልግለታለች ለሱ ጥሩ ሚስት ደግሞ ትነግሯለች ላይክ ጥሩ ባል ነው እንዲያረግልሻል እሱን ብታገቢ ምናምን ትደልላታለች ማለት ነው ሚስት ሆና ሁለተኛ ሚስትነት በጣም ብዙ አልሰማችሁም ይሄን ነገር ኢንተሪክ በጣም የሆነ ሰዓት መነጋገሪያ ሆኖ ነበርና አይ ኢቭን በድሮ ጊዜ ራሱ እኮ ማለት ነው ቺቲንግ የሚብስ ይመስለኛል ለምን አሁን ቤት ውስጥ የሆነ ቤት ውስጥ ገቡ ምናምን 13 ናቸው ምናምን ከአምስት ሴት ነው የተወለዱት 13 ምናምን አይነት ከአንድ ወንድ ገባሻ ይብሳል ድሮ ይመስለኛል ስለዚህ ሲወርድ ሲዋረድ የመጣ ባህል ነው ይሄማ እንዴት የሚቀረው ታዲያ አይቀርም እኮ ያለበት አይደል አንቺ ተቀበያለሽ ከመጣ እኔ አልቀበልም ስለዚህ አንቺም አትቀበይም ማንንም ይቀበል አንቺም አትቀበይም ማለት ኦፍ ኮርስ ማናቸውም ሊቀበሉ አይችሉም ይሄን ሐሳብ ግን ምን ጎሎን ነው የሚለውን ነገር ማወቅ ስለፈለኩ በቃ ምን ጎሎን ነው ምን የተለየ ነገር አለ ዛኛው ሰው ጋር ሴቷስ ወንዱ ጋር ስትሄድ ወንዱስ ሴቷ ጋር ሲሄድ ምን የተለየ ነገር አለ ለምን ቤቱን ሪሌሽንሺፑን ትዳር ውስጥም ከሆነ ትዳሩ ለምን አያከብርም ያሰብ አሁን እኔ የሆነ ሲቹዌሽን አውቃለሁ በዚህ ዙሪያ እስቲ ላይክ ምትሉትን ልስማ አሁን ካፕሎች አሉ ከዛ ሚስትየው ደውላ እሷ ፊልድ ወጣለች ምናምን እና ደውላ በጣም ለምወዳት በስት ፍሬንዴ ኬክና አበባ ይዘህላት ሂድ ዛሬ በርዝዴዋ ነው ምናምን ብላ ላከችው አሁን የሰውዬ ቢሳሳት የቱ ጋር ነው ጥፋቱ ላይክ ማን ነው ጥፋተኛ ብለን ራሱ መደብደብ እንችላለን ኦፍሊ ሁለቱም ስራ ናቸው ከስራ ሲወጡ ማታ ነው የሚገናኙት እንዴ እኮ የሜንታሊቲ ጉዳይ ነው ኬክና አበባ አድርስ ተባለ እንጂ ቺት አድርግ ብላ ላከችው እንዴ እሷ ኢንቫይሮንመንቱ ይፈጥረው ነገር አለ ቤቲ ራሱን ነው መጠበቅ ያለበት እሱ መታመን አለበት ለትዳሩ እሷ ቤስት ፍሬንድ ነች ብላ አምናው አበባ አድርስ ባሏ ነው አይደለ እኔ አሁን አንቺ ቤስት ፍሬንድ ነሽ ለአንቺ አበባና ኬክ እንዲያመጣለሽ አደረኩት አንቺ 49 ጊዜ እሱን ለማማለል ብትሞክሪ እሱ ግን ማማለል የለበትም ሲጀምር ማመቻቸት የለብሽም ሲቹዌሽኑን ነው እኔ ደግሞ መለው ይሄ የታሰው ይምሳኔ ነው ኖ አይደለም ብቻዬ መሆን የለበትም እንደዛ እንዴ አሁን እኮ ስልጠና ዓለም ላይ ነን ዴሊቨሪ ማን መላክ ትችያለሽ ግዴታ ባልየው ለምንድነው ማድረስ ያለበት አንቺ ለጓደኛሽ አስበሽ ከሆነ ማለት ነው ያ ሰውዬ እዛ ጋር መገኘት የለበትም ማታ ነው ገባሽ እሷም እኮ አስበው ላይሆን ይችላል ጠጥታ ገብታ ሊሆን ይችላል ገባሽ እሱም ከጓደኛሽ አቀማምሶ መጥቶ ሊሆን ይችላል you never know ምን ሀፕን እንደሚያደርግ ማለት ነው ሶ እዛ ሲቹዌሽን ላይ ተሳስተው ምናምን እኔ ሂድ ብየው ከዛ ይሄ ነገር ሀፕን አደረገ ብባል ማንን ነው ራሴን ነው ማለት አይሆንም በቃ ይሄንን ነገር ራሱ መፍቀድ የለባትም ነው ምለው እሺ አንቺ መፍቀድ የለባትም ዳናይት ምን ሐሳባለሽ እዚህ ላይ እኔ እዚህ ላይ ምን እላለሁ መሰለሽ ይሄ የሱ ስራ አይደለም ብዬ ነው ማስበው ይሄን ማድረግ ያለበት ለገዛ ሚስቱ ነው እንጂ ለጓድ የሚስትየውም ስተት አለበት እዚህ ላይ እኔ መላክ አለበት ትክክል እሺ በሌላ ወይ ስናስበው ደግሞ ወይም ስናየው ላከች አይደለ ሚስት ደውላ ለጓደኛዬ እንደዚህ አድርግ ለእህትም እኮ ሊሆን ይችላል እህትም ባይዘው በዚህ ሰዓት እኮ ብዙ አመኔታ የላትም አይደል እንዴ ኦፍ ኮርስ ግን ባልየው it's not his duty የሰውየው ሜንታሊቲ ነው ለምን እሱ ያን ነገር ያስባል ሺ ጊዜ ትስከርም ታማለው እውነት ነው የሰውየው እኔ እኮ ማለት ነው ላይክ ልጅቷ ሰውየውን ተሳረው ምናምን ነገር አይደለም ምለው ግን በቃ ያ እንደዚህ አይነት ኦፖርቹኒቲ አትፍጠር እሷ ሊፈጠር እኮ ይችላል ላይክ በህይወት ተጋብተሽም ሊሆን ይችላል ሪሌሽንሺፕ ሊሆን ይችላል መቼም ከትሽ ጋር ጥለሽ ልትወጪ የምትይበት ሲቹዌሽን ይፈጠራል የዛኔ ግን ይሄን ሰውዬ አምነሹ ተላምደሽ ጸባዩን ታውቂዋለሽ እኮ ግን ጸባዩን ይሄን ሰውዬ ያወቀችው ከሆነና ያ ሲቹዌሽን ቢፈጠር ተጠያቂ የምትሆነው እኔ ራሷ ናት ብዬ ነው ማስበው በቃ የባል ነው አይ ይሄ እሱም ጥፋት ነው አሁን የሆነ ዕቃ አድርስ ብለሽ ስትልኪው የሆነ ነገር ያረገ ሊመለስ ነው በየጊዜው እኮ ሁሉ ጊዜ እንደዛ ሊያደርግ የሰውየው ማንነት ይወስናል ያልኩሽ እኮ ለዛ ነው እንጂ ተቀብዬ እኮ አይደለም
ገባሽ? ሲጀምር ባሌ ለምንድን ነው የምልከው እኔ ኬክ አድርስ ብዬ? እሱን ነው የምልሽ። በቃ አሁን የተፈጠረው እሱ ነው። ልጅቷ ላከችው ባል ግን እንደ ድንገት ተፈጠረ እንበል ተፈጠረ ነው የምልሽ። ከዛ ግን ተለያዩ። የማን ነው ስህተቱ ነው የምትይው ብለኝ እሱን ነው የምልሽ። እኔ የሚስትየው ነው የምለው። በቃ ይሄ ሲቹዌሽን ምንም አላጠፋም ነው ኖ አለበት ጥፋት። ምክንያቱም እሱ ነው እንዴ ቤትሻይ እንዴት ልበልሽ? በቃ ሴትም ግን ባውንደሪ ሴት ማድረግ አለባት። ግን የሁለቱም ጥፋት ነው ነው የሁለቱም ጥፋት ነው። ባልየው ላይ ትንሽ ስራ ይጎላታል ሚስቲቷ ይመስለኛል። እሱማ ይኸውልሽ ባልን ስትመርጪ እኮ ሜንታሊቲውን አይተሽ አስተሳሰቡን አይተሽ ምናምን ነው የምትገቢበት አይደለ? ያን ነገር እቺ ልጅ አላየችም ገባችበት። ይሄ ነገር ሀፕን አደረገ ሲያደርግ ግን እኔ እኮ ይቅርታ ታርግለትና ተቀጠል ምናምን አይደለም። ግን ጥፋቱ የሷም ነው። ሰውየው ላይ ብቻ መናደድ አይደለም ነው። እሷም መላክ አልነበረባትም በዛ ሰዓት። እንዴ ልጅቷ ልደት እሷ ስመጣ አይደርስም። በቃ ማሳለፍ የምንችላቸው ነገሮች አሉ። ትክክል ነው። ማስቀደም የሚገባን ነገር ማስቀደም። ግን እኔ ሰውየው ላይ ነው በቃ ለምን እንደዛ ያደርጋል? ሁለቱም እኔን ባለቤቴ ላከኝ እንበል ለጓደኛው እሺ አዘለም አቀፈን ብቻ እቺ ተደረገ እንበል። ከዛ ግን ፎር ጊፍት አደረገልሽ እናረጋለን። ቤቲ ምን ታስበኝ? አላረግም እንዴ ምን አይነት ጥያቄ ነው ሲጀምር? በጭራሽ ነው ማለት ነው። የማይሆን ጥያቄ በጭራሽ ምንም አይነት አንቺ ታረጋለሽ? እኔ ማላረግም። እሱማ ግን ያው እሺ እናንተ ብታረጉስ? አንቺ ብታረጊስ? እሺ ዳናይት አንቺ ብታረጊስ? አላረግም። ይሄ ኬዝ የሚባል ነገር የለም። አላረግም። ወንድ ስለሆነ ወንድ ልጅ በተፈጥሮ የመሄድ ፕሮባቢሊቲው ከፍተኛ በጣም ትልቅ ነው። ከዛ ደግሞ ለስሜቱ ተገዢ ነው። ሁሉንም ማለት እኮ አይደለም አሉ በቃ ስሜታቸውን የሚያስቀድሙ የሆነ ከበላሽ ከጠጣሽ የሆነ ነገር የተመቻቸ ነገር መፈለግ የለም በቃ። ከዛ ደግሞ እኮ ይሄ የሆነ ምንድነው አልፎም የማይደሰቱበት አይነት ማያወሩት አይነት ነገር ማለት ከዛ ጸጸት ውስጥ የሚገቡበት አይነት ነገር ነው። አሁን የቀደሙ በተነሳው ታሪክ ላይ ብርድ ሽው እንዳይሽ ምናምን ብሏት ሄዶ ገባሻ? ከዛ በኋላ ኔክስት ዴይ ማለት ስሙዝ አይሆንም ኮንቨርሴሽን ራሱ በጣም ነው የሚያስጠላት። ተነሳሽነት ትፈልጋለች ሲጀመር ሴት ልጅ ስራ እንዲሆንባት አትፈልግም። ገባሽ አይደለ? ፕላስ ደግሞ ወንድ ልጅ ሁልጊዜ ከውጪ ቫሊዴሽን ይፈልጋል። ሁልጊዜ ሁሌ የማይገባኝ ግን ስታስቢው አንቺ ራሱ ማለት ነው ባልሽ ቆንጆ ሆኖ ቢመጣ ደስ ይልሻል አይደለ? ስልሽ ሁሌ እንትን ማለት የለብንም። ላይክ ቫሊዴሽን መፈለጉ አንዳንዴ እውነት ነው ማለት ነው። ባላችሁን ከእናንተ የበለጠ ቆንጆ ቢሆን የሆነ ኢንሴኪዩሪቲ እና ይሰማቸው ቆንጆ እንዳታጉ ይባላል። በዚህ አጋጣሚ ይባላል። ግን አንቺ እንደዛ ትወጃለሽ ቆንጆ እንደ የተሳለ? እኔ እንጃ ማተር አያደርግብኝም። መጀመሪያ ፐርሰናሊቲው ነው የሚገዛኝ መልኩ ሳይሆን ማለት ነው። እኔ ፐርሰናል ግን ቆንጆናው ጋር አይደለም። አሁንም እኮ የጭንቅላቱ ቆንጆና ነው ይበልጣል አይደል? ቆንጆም ቢሆን እሺ ሴት ልትፈልገው ትችላለች። እሱ አክሴፕት ካላረጋት ምንም እኔ አይሞቀኝ አይበርደኝ። ከዛ ደግሞ እኔ እሱን ለሱ ሴኩሪቲ መሆን አልችልም። ራሱን በራሱ መጠበቅ ይችላል ማለት አምኜው የሆነ ነገር ውስጥ እስከገባው ድረስ ሂድ ወደዚህ ሂድ ወደዛ ና ወደዚህ፣ ምክንያቱም ና ወደዚህ ስል ና ወደዚህ ይለኛል። እሱ ምን ነፃነቱን ጥግ ድረስ ነው የምሰጠው። ማድረግ ያለበትን እሱ ራሱን መግዛት አለበት ብዬ አስባለሁ። በዚህ ሀሳብ ላይ ራሱ የሚገዛ ወንድ ነው እኔ ፐርሰናሊ የሚስበኝ። የጠራው ጋጋ መሄድ ከሆነማ መጀመሪያው ነው ትክክል። እንደ ጋሪ ፈረስ የሚነዳ መሆን የለበትም። ትክክል። ምን ይሰራል እኔ ጋር ሲጀመር አይደል? ማለት ሪሌሽንሺፕ ላይም ትዳር ላይም እኔ ሁሌ ምላት ነገር አለች። የምንፈልገው ነገር ማወቅ አለብን። ዝም ብለን ያገኘነው ጋር ከሆነ እንደዚህ አይነት ኢሹ ይመጣል። ግን መጀመሪያ አስቀድመን ማሰብ አለ። ምን አይነት ወንድ ነው የሚሆነን፣ ምን አይነት ባል ነው ለልጆቻችን የምንሰጠው የሚለውን ነገር አስቀድመን መገንዘብ አለብን። ይሄን ነገር ካሟለን እዚህ ነገር ውስጥ እንገባለን ብዬ አላስብም። በመጀመሪያ ደረጃ ከገባንበት ግን ደግሞ ኮዞቹን መቀነስ ይኖረናል አይደል? ግን እኛም እኮ ባካፕ የሚባል ነገር አለ አይደል? ሴትማ ባካፕ ይዛለች ባካፕ ይኖረናል እኮ ጋይሳ። ይሄ ሪሌሽንሺፕ ውስጥ ሆናችሁ ባካፕ አለ ታስቀምጣላችሁ። ባካፕ ቢኖር እኮ አሪፍ ነው። ምክንያቱም የሆነ ወንድ ጋር አብረሽ እያወራሽ ምናምን የሆነ ሰዓት እንደማይሄድ አንቺ በምን እርግጠኛ ነሽ? እሱስ ሌላ ሴት እያወራ እንዳልሆነ አንቺ በምን እርግጠኛ ነሽ? ለሱ ብቻ ታምንሽ ያንን ሁሉ ጊዜሽን አባክነሽ እሱስ እየመረጠ አለመሆኑን አንቺ በምን እርግጠኛ ነሽ? እንደዚህ አይነት ነገር ላይ ነው እንደዚህ አይነት ነገር ላይ አሁን ይሄ ሌላ ኢሹ ነው። እንደዚህ አይነት ነገር ላይ እርግጠኛ ማትሆኝ ከሆነ ሪሌሽንሺፕ ውስጥ መግባት ራሱ አያስፈልግም። አይ በጭራሽ አልገባሽም። ሶ አንቺ ሪሌሽንሺፕ ውስጥ ስትሆኚ ባካፕ አለ። ሪሌሽንሺፕ እኮ አይደለም መታወሪ ትመርጫለሽ እኮ ትመርጫለሽ እኮ ቤትሻ ትመርጫለሽ። ሪሌሽንሺፕ ላይ አንቺ ሳትታመኝለት እሱ መታመን አለበት የሚለውን ነገር መጠበቅ ከባድ ይመስለኛል። አይ አንቺማ መጀመሪያ ራስሽ ዴቲንግ ላይ ከሆነ ኢትስ ኦኬ ላይክ
you are seeing each other ምናምን ነገር እንደሱ it's okay ግን ኤክስክሉሲቭ ሆነሽ ሪሌሽንሺፕ ውስጥ ገብተሽ መታመንማ ግዴታሽ ነው ላይክ እንደ ቾይዝም እንደ ኦፕሽን ማስቀመጥ የለብን ነገር ነው ይሄ ነገር ነው ይሄ እኔ እኮ ላደርገውም እኮ ላላደርገውም እችላለሁ ግን ከማየው ነገር አንፃር ከምሰማው ነገር አንፃር ያለ ነገር ነው ይሄ ሁሉም ሴት ባካፕ ትፈልጋለች ምክንያቱም እሱ ቤቲን እያወራ ሌላ ኤደን የምትባል ሴት እንደማያወራ እርግጠኛ መሆን አትችልም ምክንያቱም ባሉ አይደለም ገና እያወሩ ነው እየተዋወቁ ነው ስለብዙ ነገሮች ሼር ያደርጋሉ ግን ደግሞ ባሏ መሆኑን እርግጠኛ አይደለችም ስለዚህ ግን እኔ በእንደዚህ አይነት ነገር አላምንም እኔ ፐርሰናሊ ምክንያቱም አንድ ሴት የምፈልገውን ነገር እስካወቀ አሁን ሱቅ እንሂድ ለምሳሌ ሱቅ ሄደሽ የምፈልጊው ውሃ እንኳን እናሟርጣለን አይደለም ብስኩት ሌላ ነገሮች ላይ የምፈልገውን ነገር ስለማቅ ማለት ነው ሶ ሪሌሽንሺፕ ላይ የምፈልገውን ነገር ካወቅ ነው ታይማችንንም ኢነርጂያችንንም ኢሞሽንሽንም ነው ዌስት ማድረግ ያለብሽ ሁለት ቦታ ላይ ኢነርጂ ዌስት እያደረኩኝ ይከብደኛል ማኔጅ ለማድረግ ራሱ ማለት ነው እሺ እንዴት ታገኙዋለሽ ያንቺን አዳም የምትፈልጊው ነገር ማወቅ አለብሽ የምትፈልጊው ነገር ምንድነው አንቺ ማቹሪቲ ሰውየው ማቹሪቲ ትለኪዋለሽ ማቹሪቲውን በምን ያህል ጊዜ ውስጥ አንቺ ማወቅ ትችያለሽ በ3 ወር በቂ ነው ብዬ አስባለሁ እሺ 3 ወር ሙሉ የሱ ማቹሪቲ ስትጠብቂ ታውቂያለሽ ለነገር የመጀመሪያ ዴት ላይ የሆነ ወሬ ሲያወራ ወንድ ልጅ በስሏል አልበሰለም የሚለው ማየት ይችላል የመጀመሪያ ዴት እሺ ዳናይት ያንን ማይልት ትችላለች ቤቲስ ማየት ትችላለች ሁላችንም የራሳችን ነቅተሽ መጠበቅ ነው እንግዲህ ነቅተሽ ማየት ነው ስለቻው ገባሽ እሱ እንደሚያማርጠው ሁሉ እኛስ ለምን አንመርጥም የሚለው ነገር እኮ ነው እንችላለን ግን we don't have to አያስፈልገንም ይሄን ሰውዬ ከሁሉም ይበልጣል ብዬ ነው ያዋራሁት ያለሁት ገባሻ ቢቻይ ስለዚህ ያንን ኢነርጂ ጎዳው እኮ ለዚህ ነው እኮ ብዙ ጊዜ አምናው ይበልጣል ብላ አስመስሎ ጀርባ እንደሌለው ነግሯት ከዛ ስትገባበት ግን ትጎዳለች ለዛ ነው ያልኩሽ መጀመሪያ ሰውዬ እኮ ባካፕ ይፈልጋል እንዳልኩሽ ነው መጀመሪያ ይሄ ሰውዬ ጋር እቺ ልጅ የምታየው ኳሊቲዎች አሉ ገባሻ ዝም ብለሽ ዘል ብለሽ ሪሌሽንሺፕ ውስጥ ማገም ትዳር ላይ ማገቢ በጣም ብዙ ኳሊቲ ያለን ይያሉ እኮ በጣም ብዙ አይ ሚያወራና አክሽኑን ማየት አለብሽ ሚያወራማ ያገር ያለው ወያለ ራሱ እንደሚውለው እንጂ ለአንድ ሳምንት በጣም ከራከርሻለሁ ለአንድ ሳምንት ሊያሳምንሽ ይችላል በአክሽን ታየዋለሽ ይተገብረዋል ተግባር ላይ ሲሰውዬ እንዴት ነው ለአንድ ሳምንት ሊያሳምንሽ ይችላል እርግጠኛው ነኝ በሁለተኛው ሳምንት ፈቻለሽ ከዛስ ካላረገው ፈቻለሽ ኦፍ ኮርስ ትሞክሪያለሽ ያንን እኮ ከስተሽ እየተማርሽ ትሄጃለሽ ሰዎችን ላለማጣት አንቺ እኮ ያ ማለት እኮ ሴክሹዋል ነገሮች ይፈጠራሉ ወይ ደግሞ በጣም ኢነርጂሽን ሉዝ ታረጋለሽ ማለት እኮ አይደለም እኮ ነው ግን በወሬ መሃል ይሄኛው እንደዚህ ነው ይሄ ብዙ አታርጊው ግን ባካፕ የሆነ ሰው ይኖርሻል ከአንድ ሰው ጋር ሁሉ የምታወሪ ከሆነ በዛ ሰው ትገደቢና መጨረሻ ላይ ስትወድቂ ትሰበሪያለሽ አንቺ ለዛ ነው ያልኩሽ እንጂ ይሄ ሁሉም ሰው የሆነ ልክ እንደ ቺቲንግ አይነት እኮ አይደለም እየሞከርሽ ነው ግን የሆነ ሰው ሲሰብርሽ መነሳትሽ አይቀርም ሌላ ሰው ልትሞክሪ ማለት ቺት ሲደረግ አስቦበት እኮ ነው ሳያውቀው ቀርቶ አይደለም ወስኖ ነው የሚያደርገው አይደለ አስቦበት ስሜቱም እሱ ጋር አለ አእምሮም እሱ ጋር አለ ሰውዬ ስለዚህ ዳርግ ብሎ የወሰነው ውሳኔ ነው የዛች ቅስፈት ላይ ነው ምን መጣለው እኔ ድርጊቱን ከፈጸመው አልፈጸመው ሳይሆን ቺት አደርጋለሁ ብሎ መወሰኑ በቂ ነው በቃ እዛ ጋር መሄዱ መገኘቱ በቃ በቂ ነው እኔ ቺት ማድረግ በቃ የመጨረሻው ውሳኔ ነው በቃ አልፈለገም ነው ራሱ ያሳምናል ሳላቅ ነው እንዴት ተጻለች አይደለሽ ባይንሽ ካላየሽ ታምኛለሽ ሲያጠቁት ባይንሽ ካለ እኔ አላምንም አይ ነው ከዛ ነው ባይን ማየት አይደለም በቃ እንደዚህ አረ እሱ አያረግም ምናምን ብለሽ ራሱ ተከራክረሽለት አርጎ ሲመጣ ምን ያህል ነው አንቺ የምታዝኝበት ግን አሁን ለመመለስ ያክል ተጠቅተው ቢሆንስ ፎርጊቭ ታረጋላችሁ ማን ነው የሚያጠቃው አጥቂው ማን ነው እኮ አካሉ እንወቀው እኮ አጥቂውን አካል ለወቀው ሲጀመር ይሄ ነገር ሊፈጠር አይችልም ሪል ነው አራው እንዴ አይሆንም ሴት ልጅ ህክምና መከታተል አለበት ምክንያቱም የወንድ ልጅ ሲደፈሩ ያለባቸው ህክምና መከታተል ያለባቸው ነገሮች አሉ ሶ እሱን በደንብ አብሬው ከጎኑ ሆኜ እንከታተላለን ህክምና ምክንያቱም በጣም ሲሪየስ ኬስ ስለሆነ ማለት ነው ሶ አብሬው ሆኜ አስተምዋለሁ ችግር የለውም ይሄኛው ግን አውቆ ወስቦበት ፈልጎ አምሽቶ ጠጥቶ ብዙ ነገር ኢንቨስት ያደረገባት ቺት ያደረገብኝ የሆነ ቀን ብደርስበት ምንም ከባድ ነው ምን እሰራለሁ እኔ እቃው ነበርኩ ማለት እኮ ነው እኔ ለኔ የሆነ ነገር ቢያደርግ ውጪ የራሱን ደስታ ያሟላ ነው እየመጣ ያለው ገባሽ ቤት ውስጥ ያለው ነገር ለሱ ምንም ነው
ስለዚህ እኔ አላረግለትም። እሱ ይቅርታ አድርገው ትዳራቸው ይቀና ብዙ ባለትዳሮች አሉ። ሆፕፉሊ ከስህተቱ ተምሯል ብለን እናስባለን። ሚስትየውም ደግሞ ይቅርታ አድርጋለት ነው ይሄ ነገር እየቀጠለ ያለው። ሶ ትዳሩ እስከቀና ድረስ ሁለቱም የሚኖሩት ህይወት እስከሆነ ድረስ ይመቻቸው። አይመስለኝም ለጊዜው ነው እንጂ የሚደግመው ይመስለኛል። ከስህተቱ ሊማር ይችላል። ከዛ ደግሞ ሚስቱንለት አንችልም ነው ሁሉን ቻይ ሆና ወይ ሰው ምን ይለኛል ብላ ወይ ልጆቼ ይበተናሉ ብላ ሊሆን ይችላል። ለምን ይደግማል እንዴ? መጀመሪያ ለምን ይደግማል? ነው ይሄ መጀመሪያ ያደረገው ነገር ከሆነ ማያረግበት ምክንያት የለም። ደግሞ አይ ከስተቱ የሚማር ሰው አለ አይሆንም። ሲጀምር ቺቲንግ ምርጫ ነው እንጂ ስህተት አይደለም። ሲጀምር ልክ ነው፣ ግን ያ የምናወራው it's a case scenario እና ሚስትየው ተቀብለው ስህተት ነው እሺ ብላ እየኖሩ ነው። ሶ ይሄ ሰውዬ ከስተቱ ሊማር ይችላል። የሆነ 50% አለው እኮ ሰውዬ አይደለ እንደጋ ይችት ለማድረግ እና ለማድረግ ሆፕፉሊ ይማራል። እሷ ከተቀበለችው go on ደስተኛ ከሆኑ ላይፌ ከሱ ጋር ነው ካለች ሴቷ ማለት ነው። ግን አሁን በፐርሰናል የራሳችንን ነው አይደለ እንጂ ይቅርታ አድርገው የሚኖሩ ይቅርታ አድርገው የሚኖሩ አምነውበት አሉ። ግን እኔ እንደግሌ አላረግለትም። ምክንያቱም እዛ ጋር አስቧል በቃ ከኔ ሲሄድ ወስኖበት ነው ሄደው። በምን እርግጠኛ እሆናለሁ? ከባድ ነው። ነገስ ሁሌ የጭቅጭቅ የጦርነት ትዳር ሊሆን ነው ወይም የጦርነት ሪሌሽንሺፕ ለምን ያስፈልጋል? ከዛ ደግሞ የሆነ ቦታ ላይ የሆነ ነገር ሲወጋሽ እንኳን ትጠነቀቂለታለሽ አይደለ? ድጋሚ እንዳትወጊ መርፌ እንኳን የተቀያየረ እኮ ነው የምንወጋው አይደል? ስለዚህ እንዴት ነው እኔ ድጋሚ አለማረጉን ራሱ እንዴ ሁሌ እሱን አይጥና ድመት ነው የምንሆነው። በጣም ይከብዳል፣ ህይወት ይከብዳል። ከዛ ይደብረኛል ሳስበው ራሱ ቺት እንዳረገ ምናምን እኛ እኮ በቃ እኛ እኮ ኩሩን አናረግማ ተባብለን ተስማምተናል። እኛ አናረግም ማለት ነው። ስለዚህ ተመልካቾች ደግሞ አናረግም መደረግ አለበት ትላላችሁ። እናንተን ሐሳብ ኮሜንት ላይ ኮሜንት ሴክሽን ላይ አስቀምጡልን። አምኖ መቀበል አንዳንድ ሰውን አምኖ መቀበል ራሱ የሚከብደው አለ ነገሩን ማለት ነው። ሶ ሀፕን ካረጋ አምኖ መቀበል ነው። አምኖ ከተቀበልን በኋላ ደግሞ ለራሳችን ጊዜ መስጠት አለብን። ምክንያቱም ፕሮሰስ ማድረግ አለበት። ሂሊንግ ከማድረጋችን በፊት ራሱ ነገሩን ወደ ውስጣችን ማስገባት አለብን። ከዛ ግን እቺ ልጅ አስቀድማ ራሷ መምረጥ አለባት። ከነገሮች ሁሉ እሷ መቅደም አለባት። ልጆችም ካፈሩ ለልጆቿ ስትል ነገ ለራሷ ስትል ኢቭን ልጆች መታውቆ ነገ እኮ እቺ ልጅ የተባረከ ህይወት እግዚአብሔር ይሰጣታል። ይመጣል እኮ ነገ የተሻለ ህይወት። ስለዚህ ራሷን መጣል የለባትም፣ ራሷን መጉዳት የለባትም። it's okay ሀፕን አደረገ ሄደባት አይደለ ችግር የለውም። ራሷ ላይ መስራት አለባት። እሺ ልጅ ኢንቨስት የምታደርገው ራሷ ላይ መሆን አለበት። እኔ ወዲያው ሪሌሽንሺፕ ውስጥ ግባ የሚለውን ነገር አላምንበትም። ብሬክ ወስዳ በስነ ስርዓት እሷ ምን ትፈልጋለች ምን ማለት አቅጣጫዋስ መንገዷ ወዴት ነው? ሁላችንም አላማ አለ የሚለውን ራሱ ማን ይንከባከበኛል ማን እንደራሱ ያየኛል። ትዳርን ብቻ ኤም ማድረግ አለባትም ብዬ አላስብም። ቤትሽዬ ህይወትን ለማሸነፍ የራሷ ራዕይ ሊኖራት ይችላል፣ ፓሽን ሊኖራት ይችላል። ራሷን ማስቀደም አለባት ብዬ አስባለሁ። እንደዚህ አይነት ነገር ሀፕን ሲያደርግ ትዳር ስኬት ነው ብላችሁ ታስባላችሁ? የህይወታችሁ አስባለሁ፣ ግን ደግሞ አንደኛዬ ነው ብዬ እሱ ላይ ሙጥጥ አልልም። ጎን ለጎን የሆኑ ነገሮች ይኖራሉ በህይወትሽ ማድረግ ያለብሽ። ስለዚህ እቺ ልጅ ህይወቷን ታስቀድም፣ ራሷን ታስቀድም፣ ራሷ ላይ ትስራ። በቃ ራሷን ትስራ፣ ራሷን ታውጣ። ባታለቅስ ደስ ይለኛል። ባናለቅስ ረጅም ጊዜ ባትወስድ። ማልቀስ በየወይ ጥሩ ነው። በእንባ ይወጣልሻል እኮ። ብዙ ሰዎች አሉ አሁን ሂል የሚያደርጉት ምናምን ጭፈራ ቤት ምናምን አላ እነሱን እየተበቀሉ ያህል የሚሰማቸው የረሱ የሚመስላቸው ግን ደግሞ ራሳቸውን የሚጎዱ ከዛ ጠዋት ሲነሱ ራሳቸውን ያልሆነ ቦታ የሚያገኙትም አሉ። ያ ደግሞ ተጨማሪ ጉዳት ራስ ላይ መጨመር ማለት ነው። ስለዚህ የሆነ ከራስ ጋር ማውራት ከዛ ደግሞ የሆነ ራሷን መውደድ ከምንም በላይ ሴት ልጅ ለራሷ ነው። በቃ ጥንካሬዋ ሁሉ ነገሯ ውበቷ የሚታየው እዛ ጋር ነው። በቃ የሆነ ጠንካራ ስትሆኝ ከዛ ደግሞ ትዳር እኮ ተጨማሪ ደስታ ነው አይደል እንዴ? አንቺ ጋር ካለ ደስታ ተጨማሪ የሚመጣ ነው እንጂ ይሄ የሆነ ትዳርን ብቻ መጀመሪያ አስቀድመሽ ከዛ በኋላ ደግሞ የምትጎጂበት አይነት ነገር ከሆነ ሌላ ደስታ የለሽም ነበር ማለት ነው። ሶ እንደዛ ከሚሆን ከዛ በተጨማሪ ደግሞ ሴት ልጅ ማለት ነው አንዴ ሂል ካደረገሽ በኋላ የምትገባበት ሪሌሽንሺፕ ላይ ሁልጊዜ ሬዲ ነሽ ለምንም ነገር ምንም ነገር ኤክስፔክት አድርጋ ነው የምትቆይ አይደል? እንደ ሴት ልጅ አሁን ሂል ያደረገች ሴት ልጅ ንቁ ትሆኛለሽ። ለዛ እኮ ነው ንቁ ሆነሽ በቃ ፕላስ ደግሞ ትረስት ይሹ አለባት ምናምን በቃ ሬዲ ነው ነገር ሪአሹራንስ ትፈልጋለች። ኢትስ ፋይን። ከዛ ውጪ በቃ መጠበቅ ያለባት እንደ ሴት ልጅ ብልጥ ነው መሆን ያለባት። ገባሽ? ከአንዱ የተማርሽ ነው መሄድ ያለባት። ትክክል። ምንድነው እንደ ለስተት ደጋግሞ የዋህነት እኮ ስለሚያጠቃን ነው። ከዛ ደግሞ ይሉንታ ይኖረናል። ይሉንታ አያስፈልግም ሪሌሽንሺፕ ላይ አያስፈልግም እኮ። ለዛ ነው ሴት ልጅ ብዙ ጊዜ የምትጎዳው የምታለቅሰው ለዛ ነው።
እና ያ ነገር ደግሞ ለኛ አያስፈልገን በቃ መሆን ካለብን በላይ ሆነን ስለምናሳይ ይሄ ለቤቷ የምትቆም አይነት ሴት የለችም። ያ ነገር የሆነ ጉዳት የሚሆንባት ከሆነ ለምን እንዴ ሴት ልጅ እኮ ሁሉ ነገሯ ሙሉ ሲሆን ነው አይደል እንዴ ዊን ዊን መሆን አለበት። እና ያ ካንቺ መገኘት ያለበት ነገር አይግደል። ከዛ ውጪ አይ ስልሽ ፍቅር ላይም ደግሞ ስትሆኚ መስጠት መልመድ አለብና በቃ ሁሌ ከሱ ብቻ መቀበልም ሳይሆን እየሰጠሽ ከዛ ራሱ እየመራሽ ይሄዳል። በቃ ፍሎ አሪፍ እየሆነ ይመጣል ብዬ አስባለሁ። ያንቺ ብቻ ምሰሪ ኮን ይደክምሻል ይሁን ሰዓት እኮ ታቆሚያለሽ አይደል? አዎ በቃ ይሰለችሻል። እንዴ ምንድነው አንቺ ብቻ መሸከም የለብሽ። ይሰለቻል። ሳስቶኝ ደግሞ ተደጋጋሚ ነገሮችን ስታሳልፊ ይሰለቻል። ትዳር ስኬት ነው ብለሽ ታስቢያለሽ? መልሽልን አንቺ ካንቺ ትዳር ልጅ ስኬቴ አይደለም። እኔ መጀመሪያ አላማሽ ምንድነው? አንቺ መቆም ራስሽን ችለሽ ከዛ ትዳር ይመጣል፣ ልጅ ይመጣል። አንቺ ሳትቆሚ ዳናይት ስላገባች ብሌን ስላገባች በቃ ማግባት አለብኝ እኔ የኔ ትዳር የኔ ህይወት ስኬት ትዳር ነው ብዬ የምገባ ከሆነ ሁሌ ወዳቂ ነው የምሆነው። መጀመሪያ ሴት ልጅ ራሷ ላይ ነው መስራት ያለባት፣ ራሷና ራሷ ላይ ብቻ። ስለዚህ ከጥንካሬዋ በኋላ ከሷ ደስታ በኋላ ከሷ አላማ በኋላ ከሷ ስኬት በኋላ ትዳር። ይሄ እድሜሽ ስለሄደ ምናምን የሚባሉ አንዳንድ የአባባሎች አሉ አይደለ? እነዛን ተከትላ ነው ሴት ልጅ ሁሉ የምትወቀው እንደ ሸንበቆ የምትሰበረው። ያ መሆን የለበትም። ሴት ልጅ በፈለገችው ሰዓት ማግባት መውለድ ትችላለች። ልጅ ደግሞ የእግዚአብሔር ስጦታ ነው። እሺ ተመልካቾቻችን፣ በቀጣይ ሳምንት ለእናንተ ምን አይነት ሀሳብ ይዘንላችሁ እንምጣ የሚለውን ኮሜንት ሴክሽን ላይ አስቀምጡልን። የፈለጋችሁትን ሀሳብ ማንሳት ትችላላችሁ። እናንተ በመረጣችሁት ርዕስ ላይ እኛ ተወያይተን ለእናንተ በምንችለው መጠን ሀሳብ እናቀርብላችኋለን ማለት ነው። ስለዚህ የሳምንት ፕሮግራማችን ከተመልካቾች የሚመጣው ኮሜንት ይሆናል ማለት ነው። እስከ ሳምንት ቸር ሰንብቱ። ባይ ባይ።